የአገሪቱ መንግስት ሴኩላር ነው ይሉና አየር መንገዱ ያዘጋጀው የኢፍጣር ፕሮግራም፣ የከተማ አስተዳደሩ ያዘጋጀው የኢፍጣር ፕሮግራም፣ እገሌ የሚባለው መንግስታዊ ድርጅት ያዘጋጀው የኢፍጣር ፕሮግራም ወዘተ ይሉሃል። ዛሬ በወደድ ባይነት የተጀመረ ነገር ሁሉ ነገ እንደ ግዴታ መታየቱ አይቀርም። በነገራችን ላይ የተጣለባቸውን ኃላፊነት መወጣት የማይችሉና አብይ አህመድን የመሳሰሉ ቤተሰቦቻቸውን እንኳን በአግባቡ መምራት የማይችሉ ግለሰቦች በታሪክ መጥፎ አጋጣሚ ወደ ስልጣን ሲመጡ ሁሌም ድክመታቸውን መሸፈን የሚፈልጉት ከተጣለባቸው ኃላፊነት ውጪ ባሉ ተራና ጥቃቅን ድርጊቶች የሌላውን ልብ ለማግኘት በመጣር ነው። ሃይማኖቶች ስር ሲልከሰከስና ሀገሪቷን አላስፈላጊ ልምምድ ውስጥ ሲዘፍቅም የሚታየውም ለዚህ ነው። በሌላ በኩል በአገሪቱ ውስጥ ከፍተኛ ስር እየሰደደ የሚገኘውና ከእስልምና መደበኛ አስተምሮ ውጪ ፖለቲካዊ አጀንዳ ተሸክሞ የሚንቀሳቀሰው ፖለቲካል ኢስላሚስት ቡድንም ከፖለቲካ አጀንዳ ውጪ አንዳችም ትርጉምና ፋይዳ በሌለው የጎዳና ላይ ኢፍጣር የሚል አጀንዳ ተግባራዊ አድርጓል። ዴቭ ዳዊት